ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸውን አጫጭር የሀገር ቤት መረጃዎችንም አሰማችኋለሁ። መልካ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች ያልፋለሁ። መረጃን የማስቀድምላችሁ የሐኪሞች ስራ ማቆም አድማ ዛሬ ሁለተኛ ቀንን አስቆጥሯል። አዲስ ቅጥር ማስታወቂያም እንግዲህ በመለጠፍ ሲራሯጡ የብልጽግና አመራሮች በሁሉም አካባቢ ታይቷል። እንግዲህ በዚህ በሐኪሞች የስራ ማቆም አድማና እንዲሁም የዳቦ ጥያቄ ሂደት ውስጥ ገመድ ጉተታዎች ሊኖሩ ይችላሉ። ስራ በመፍታት ምናልባት የነሱን አይነት እድል ሳያገኙ የቆዩት በጥቂት ደሞዝ እና በጥቂት ካድሬዎች ተታለው በእነዚህ ሰዎች ቦታ ለመቀጠር ፍላጎት የሚያሳዩ የሉም ማለት አይቻልም፣ ሊኖሩ ይችላሉ። ነገር ግን ቆም ብሎ ማሰብ ያለባቸው ጉዳይ ቢኖር ምንድን ነው? ምናልባት የዛሬ የስራ ማጣትና ችግራቸውን ብቻ ተመልክተው ሌላ መቅመቅና ሌላ ወጥመድ ውስጥ ከመግባት ሰከን ባለ ሁኔታ ሁኔታውን ማየት ያስፈልጋል። በማስታወቂያው መሰረት ተመዝግቦ ወደ ስራ ከመገባቱ በፊት በስራ ላይ ያሉት ለዚህ ህዝብ ከፍተኛ አገልግሎት ደከመኝ ሰለቸኝ ሳይሉ ቅዳሜና እሁድን ሳይመርጡ ዋጋ ሲከፍሉ የነበሩት የኢትዮጵያ ሐኪሞች አይታሙም። ብዙ እኛ ማየት የማንችለውን ነገር አይቶ እኛ መስራት የማንችለውን ነገር ሰርቶ ከሙያ አንጻር ሳይሆን እንደ ሰውኛ የአንድን ሰው ቁስል መቀየር ምን ያክል እንደምንጸየፍ የሰው ቁስል እንኳን በማየት በመንገዱ እንኳን ስናልፍ የሰውን ቁስል በማየት ምን ያክል እንደምንጸየፍ ግምት ውስጥ አስገብተን እነዚህ ሰዎች ያለምንም መሰላቸት በዚህ ስራ ላይ ተሰማርተው ሲደክሙ ህይወታቸውን መምራት አቅቷቸው ነው የዳቦ ጥያቄ ጥየቃ ወደ አደባባይ የወጡ እንጂ ደልቷቸው የፖለቲካ ጥያቄ ለመጠየቅ ወይም መንግስት ለመሆን ወይም ክልል ለመሆን ወይም ስልጣን ፈልጎ እንዳልሆነ ልታወቅ ያስፈልጋል። እንደዚህ አይነት የገመድ ጉተታና ጠለፋዎች በተለያዩ ቦታዎች ላይ ይስተዋላሉ። ሰከን በሉና ቆም ብላችሁ ተመልከቱ ነው የምንለው። አድማጮች፣ ተመልካቾች በየአካባቢያችሁ ያሉ የሚለጠፉ ማስታወቂያዎችን ተግባራዊ በማድረግ ሄደው የሚመዘገቡ ሐኪሞች እንዳሉ መረጃዎች እየደረሱ ይገኛሉ። ብልጽግናም እንግዲህ ከፍተኛ ፍርሃትና ስጋት ውስጥ ገብቷል። የህዝብ ቁጣም ሊቀሰቀስ ይችላል የሚል ፍርሃት አለ። ሐኪሞቹ ወደ ሐኪም ቤት ተመልሶ ወደ ስራ ገበታቸው የማይገቡ ከሆነና በዚሁ የሚቀጥል ከሆነ ይሄ ተቃውሞ ህዝቡም እንደሚቀላቀል እና እንግዲህ የነጭ ጋውን አብዮት እንዳይሆን ፍራቻ አለ። ከዚህ ጋር ተያይዞ መምህራኖችን የመሸምገል አይነት ስራ አለ። አማራ ክልል አካባቢዎች ላይም በፋኖ የተበተኑ አሉ። አስተማሪዎችን ለማወያየት ወደ ስራ እንዲገቡ ወደ ስራ ለማስገባት እና በተወሰነ መልኩ ዘመቻቸው ከ20 ሰው ጋር ሲጣሉ ከ10 ጋር በማግባባት በመታረቅ ኃይል የመቀነስ ኃይል የመበተን ስራዎችን ለመስራት በተለያዩ ቦታዎች ላይ ብልጽግናዎች ተኝተው እያደሩ አይደለም። ጫት እየቃሙ ሲወያዩ ነው የሚያድረው። እንቅልፍ የሚባል ነገር የለም። ስልጣናችንን ልንነጠቅ ነው፣ ምኑን ተቀመጣችሁ እየተባሉ ይገኛሉ። ልክ እንደ አስተማሪዎቹ ልክ እንደ ሐኪሞቹ አስተማሪዎቹም የሚነሱ ከሆነ የኢትዮጵያ ህዝብ በሕክምና ችግር የሚደርስበት ከሆነ ሐኪሞቹ ምንም አይነት ቅሬታ በእኛ ላይ እንዳያድርባችሁ ተጠያቂው መንግስት ነው የሚል ከራሳቸው ላይ ያወረዱበት ሁኔታ ነው ያለው። መላው ኢትዮጵያ ህዝብ ደግሞ ይሄ ጉዳይ የሐኪሞች ችግር እንዳልሆነ እና መንግስት የሐኪሞቹን ጥያቄ መመለስ አቅቶት በአፈሙዝ እና በዱላ በፌዴራል መንግስትና በመከላከያ ሐኪም ቤቶችን የማስወረር ስራዎችን እየሰራ ይገኛል። ህዝቡ ይህንን በውል እየተረዳ ይገኛል። ስለዚህ የሐኪሞች የመብት ጥያቄ ከህብረተሰቡ ጋር ተገናኝቶ ግጭት ያመጣል ብለን የምናስበው ነገር የለም። ምናልባት ህዝቡ ከሐኪሞቹ ጎን ተሰልፎ ጥያቄዎቻቸውን ለመመለስ ጥረት ያደርጋል ብለን እናስባለን። በሌላ መረጃ በአማራ ክልል በጎንደር ክርስቶስ ሰመራ በተባለው ቦታ በ3 አርሶ አደሮች ላይ በህዝብ ፊት አርሶ አደሮቹ ተረሽኗል።
አርሶ አደሮቹ የተረሸኑበት ዋናው ምክንያት መሳሪያቸውን አስረክቡ ተብሎ ነው። ከበርካታ አርሶ አደሮች መሳሪያ ቀምቷል ብልጽግና። በጣም የሚያሳዝነው በዛ አካባቢ ላይ የተረሸኑ አርሶ አደሮች የወረዳው አስተዳደር ባለበት ቦታ ነው በህዝብ ፊት የተረሸኑትም ተብሏል። እንግዲህ የግል መሳሪያቸውን አምጡ ብለው ነው የረሸኗቸው ተብሏል። በርካቶች ትጥቅ ፈቷል። እንግዲህ ያልፈቱን እናስፈታለን ያሉ በህዝብ ፊት እየተረሸኑ ይገኛሉ። ይሄ እንግዲህ አማራ ምን ያክል አንገት እየደፋ እንደሚገኝ በጣም በሚያሳዝን ተወልዶ ባደገበትና በኖረበት አካባቢ በህዝብ ፊት ሲረሸን ሌላው ማህበረሰብ ነገ እኔን ምን ይገጥመኛል ብሎ እያሰበ ይሆናል። አንዳንድ ሰዎች አማራ ወዶና ፈቅዶ እየሞተ ነው ብሎ ሲናገሩ ቅር የሚለን ሰዎች አለ። ይሄ ነገር ወዴት ነው እየሄደ ያለ? ትግራይ ላይ በነበረው ጦርነት የትግራይ አርሶ አደሮች በዚህ ልክ በትግራይ ማህበረሰብ ፊት ተረሽኗል ወይ ጎበዝ? እውነት ለመናገር ከሆነ ብልጽግና የትግራይን ህዝብ በጦርነት አሳቦ በአየር እና በከባድ መሳሪያ ደብድቧቸዋል። ይሄ ለአማራ ህዝብም የቀረ ነገር የለም ተደርጓል። ነገር ግን የትግራይን ማህበረሰብ ስብሰባ ጠርቶ በትግራይ ማህበረሰብ ፊት የትግራይ አርሶ አደርን ብልጽግና ድፍረት አግኝቶ አልገደለም። አልፈቀዱለትም። የትግራይ አርሶ አደሮች አልፈቀዱለትም። የትግራይ ህዝብ የትግራይ ወጣት አልፈቀደም። የትግራይ እናቶች፣ የትግራይ አባቶች፣ የትግራይ ወጣቶች አልፈቀዱም እንዲህ አይነት ግድያ። አማራን በዚህ ልክ ቀን በቀን ከቁጥር እያሳነሱ የሚገኙበት ሁኔታ ነው ያለው። እነዚህ አርሶ አደሮች ታጥቆ በትጥቅ ትግል ደፈጣ ሰርቶ ወይ ሽምቅ ውጊያን እየተዋጉ አይደለም የሞቱት። በግል ንብረታቸው በሬዎቻቸውን ሽጦ የገዙትን መሳሪያ አስረክቡ ተብሎ ነው የተረሸነው። በአማራ ክልል ውስጥ እንደምታውቁት እንደ ባህል ተደርጎ ሌላ አካባቢ ጦር ነው እንደ ባህል ተደርጎ የሚያዘው። አማራ ክልል ደግሞ እንደ ባህል ተደርጎ መሳሪያ እንደ ባህል ሰው ሊገሉበት ሳይሆን ከብቶቻቸውንም ሲጠብቁ እርሻም ሲሄዱ መሳሪያ አንግቶ ነው፣ ጠመንጃ አንግቶ ነው። ለዚህም ነው ነፍጠኛ የሚለው ስም የተሰጣቸው። እንደ ባህል ነው። ይሄ አርሶ አደር በራሱ ገንዘብ ነው መሳሪያ የገዛ። በራሱ ገንዘብ የገዛውን መሳሪያ ካላስረከብክ ተብሎ በህዝብ ፊት ተረሽኗል። ይሄ በጣም የሚያሳዝን ነው። እጅግ እጅግ በጣም ልብ የሚሰብር መረጃ ነው እየሰማን ያለ ነው። አርሶ አደር ምንም የሚያውቀው አርሶ አደር፣ ፌስቡክ ያሌለው አርሶ አደር፣ ዩቱብ ያሌለውና ቲክቶክ ያሌለው አርሶ አደር፣ በእውነት ለመናገር ከሆነ ቴሌግራም የማያውቅ አርሶ አደር በዚህ ልክ ጥሩ ጫማ ለብሶ ጥሩ መዝናኛ ቦታዎች ጊዜን ያላሳለፈ አርሶ አደር ከእርሻ ወደ እህል ውቂያ፣ ከእህል ውቂያ ገበያ ሄዶ የሚፈልገውን ገዝቶ ወደ እርሻ ወደ ቤቱ የሚመለሰውን አርሶ አደር በዚህ ልክ መጨፍጨፍ ማለት እጅግ በጣም ያሳዝናል። ድምፅ ልንሆናቸው ያስፈልጋል። በሌላ መረጃ በሰሜን ሸዋ መራቢቴ የነበረው ውጊያ ከሰዓትም መቀጠሉ ነው መረጃዎች የወጡ የተሰማው። ከሚዳ መራኛ ግራባ በተባለው ቦታ ውጊያ ተደርጓል። ጃማ ወንዝ ላይም በፍጥር ወንዝ ከፍጥር ወንዝ የተንቀሳቀሰው የመንግስት ወታደሮች ጋር ነው ፋኖቹ ውጊያ ያደረግነው ብሏል። ሌላ በሰሜን ወሎ ማቄት ሃና መቋሃ በነበረው ውጊያ ከፍተኛ ጉዳት ደርሷል። የሚሊሻ ኃላፊን ጨምሮ 6 ሚሊሻ በፋኖ ተማርኳል። አድማ ብተና ሞቷል። የብልጽግና ባለስልጣን ሸሽተው ከተማ ገብቷል ተብሏል። ወደዛ አካባቢ የሄዱበት ዋናው ምክንያት እና ውጊያው የተነሳበት ዋናውም ዓላማ መምህራንን ለማነጋገር ሲሄዱ የነበሩት ናቸው ተብሏል። እንግዲህ በወረና ሳይንት 2 የብልጽግና የወረዳ አመራሮች ፋኖ አፍኖ ወስዷቸዋል። እንግዲህ አንዳንድ ቦታዎች ላይ የብልጽግና አመራሮቹ አስተማሪዎችን ለማወያየት ወደ ተለያየ ቦታ ሲሄዱ ነው በፋኖ እርምጃ እየተወሰደባቸው የሚገኘው። እነዚህ ባለስልጣናት እንግዲህ እነ ከማል በማለት ነው እንግዲህ እርምጃ እየተወሰደባቸው የሚገኘው። ሌላ አድማጮቻችን 4 ፓርቲዎች በጋራ መግለጫ አውጥቷል። በጤና ባለሙያዎች ዙሪያ ነው እንግዲህ በጋራ መግለጫ ያወጡት። ሐኪሞች የዳቦ ጥያቄ ነው የጠየቁት በማለት የመፍትሄ ሀሳቦችን ጠቁሟል። መንግስት ጥያቄዎቻቸውን በአፋጣኝ መመለስ አለበት የሚል ጉዳይ ነው እንግዲህ ፓርቲዎቹ መግለጫ ያወጡት። ምናልባት የሐኪሞች ጥያቄ በሌሎች የፖለቲካ ሁኔታዎች ጠለፋ ውስጥ የገባበት ሁኔታ የለም።
ሐኪሞቹም ራሳቸውን ችሎ ነው ይሄንን ነገር ሲያደርጉ የነበሩት እስካሁን ድረስ ባለው መረጃ። አሁንም ራሳቸውን ችሎ ነው ጥያቄያቸውን እያቀረቡ የሚገኙ። ዛሬ ሁለተኛ ቀንን አስቆጥሯል የነሱ ጉዳይ። ወደፊትስ ምን ይፈጠራል የሚለውን ለማየት እንሞክራለን። አድማጮቻችን፣ ተመልካቾቻችን እንግዲህ መረጃዎች እነዚህን ይመስላሉ። ምናልባት ጨመር የማደርግላችሁ 10 ደቂቃ የሚሆን 5 ደቂቃ የምጨምርላችሁ ጉዳይ ቢኖር አጭር የህይወት ታሪክን በተመለከተ ነው። ይሄም በእናንተ በአድማጭ ተመልካቾች በቀረበው ጥያቄ ዛሬ ግንቦት 12 ግንቦት 12 1983 ዓመተ ምህረት በራሴ የግል ህይወት ታሪክ አጠር አድርጌ አቀርብላችኋለሁ። በዛሬው ዕለት ከቀኑ 5 ሰዓት አካባቢ ነው እኔ ውጊያ ላይ ያለው ከባባድ ቁስሎች ወደ 5 ቦታ የቆሰልኩት። እንግዲህ የነበርኩበት ቦታ በዛሬ ቀን ግንቦት 12 1983 ዓመተ ምህረት አስመራ ሁለተኛ አብዮታዊ ሰራዊት በነበረበት ቀጠና ላይ ነበርኩኝ። በዛን ሰዓት እኔ ያለውበት ክፍል 181 ስፓርታ አንደኛ ብርጌድ አራተኛ ሻለቃ 3ኛ ሻምበል አንደኛ የመቶና 2ኛ ዋርድ ነበርኩኝ። 181 ልዩ ኮማንዶ ስፓርታ በኢትዮጵያ 3 ብርጌድ ብቻ ነበር በወቅቱ። ከሌሎች ሰራዊት የምንለይበት በወቅቱ የስልጠና አይነትና የአሰልጣኞች ማንነትና የስልጠናው ብዛት ነው። መጀመሪያው የስልጠና አይነት እንግዲህ የእግረኛ ስልጠናን፣ ሰልፍና ኢላማ ተኩስ፣ ርዕዮተ ዓለም፣ ባህልና ጨዋነትና ወታደራዊ ዲሲፕሊን፣ ወታደራዊ ሳይንስን ተምሬያለሁኝ። ሁለተኛ የኮማንዶ ትምህርት ገደል ዝላይ፣ ገመድ ላይ ጉዞና የውሃ ዋና፣ የታይካንዶ ትምህርት፣ በካራቴ ትምህርት እንግዲህ በሰሜን ኮሪያ ስልጠና ወስጃለሁ። ለ1 ዓመት ነው ይሄ ስልጠና። ሶስተኛ አየር ወለድ ትምህርት እንግዲህ ከታወር ላይ የአየር ወለድ ትምህርት እንግዲህ ከታወር ዝላይ እስከ አውሮፕላን ዝላይ 5 ጊዜ በጃንጥላ ወይም ፓራሹት ብለን በምንጠራው ዝላይ እንግዲህ ዘልያለሁኝ። ገሎ ማስነሳት ትምህርት በዚሁ በአየር ወለድ ትምህርት ውስጥ ይሰጣል። ይህንንም ስልጠና በራስ እጅ በመግደል ማስነሳት፣ በአጭር ዱላ፣ በአጭር ገመድ ወዘተ ፐርሰናሮፕ ይባላል። ገመድ ወገብ ላይ የሚታሰር ነው። በሱ እንዴት ጠላትን ገሎ መግደል እንደሚቻል በአጭር ዱላ 1 ክንድ በሆነችው ዱላ እንዴት ጠላትን ያለ ድምፅ መግደል እንደምትችል፣ በራሴ እጅ እንዴት መቆለፍ እና ማስነሳት እንደምትችል፣ መግደል ብቻ ሳይሆን ማስነሳትም ጭምር ማለት ነው፣ ያለምንም ስለት ያለምንም እንትን። እነዚህን ሁሉ ትምህርቶች በአየር ወለድ እና ኮማንዶ ትምህርት ውስጥ በተጠቃለለ ሁኔታ እንግዲህ ተመራለሁ። በ2 ማሰልጠኛ ነው ይሄንን ትምህርት የተማርኩት። እግረኛና ኢላማ ተኩስ እና የእግር ጉዞ፣ ወታደራዊ ሳይንስና ርዕዮተ ዓለምና እንዲሁም ባህልና ጨዋነት ታጠቅ 2 ጦር ላይ ነው ይህን ስልጠና የወሰድኩት። ከዛ በተረፈ የገደል ዝላይ እና የውሃ ዋና ወንዶ ጥቃ የሚባል ቦታ አለ። ወደዚህ ወደ አዋሳ መስመር ነው እንግዲህ 3 ብርጌዶች የነበሩበት ባሬንቱ ብርጌድ፣ ምጽዋ ብርጌድ እና ናቅፋ ብርጌድ ተብሎ የተሰየሙ ብርጌዶች አሉ። በዛ ቦታ ላይ ነው እንግዲህ የተለያዩ የውሃ ዋናዎች እና የገደል ዝላይ እና እንደዚሁም የአየር ወለድ ሰርቫይቫል የሚባሉ ያለ ምግብ 7 ቀን መቆየት ትምህርት እነዚህን እዛ ቦታ ላይ ነው የወሰድኩት። ከዛ በተጨማሪ በደብረ ዘይት የአውሮፕላን ዝላይ ከፓራሹት ጥቅለላ እስከ አውሮፕላን ዝላይ ወደ 5 ጊዜ የአውሮፕላን ዝላይ ፕሮግራምን አጠናቅቄ ነበር። እንግዲህ ግንቦት 12 1983 ከጠዋቱ 5 ሰዓት ከአስመራ 40 ኪሎ ሜትር ርቃ የምትገኘው ቀማሪ የምትባል ከተማ በስተቀኝ በኩል ወደ ማንደፍራ መዳረሻ ላይ በጣም ከባባድ ተራራዎች በድንጋይ የተሸፈኑ አካባቢዎች ናቸው። ውጊያ የተጀመረው በዛን ቀን ከጠዋቱ 5 ሰዓት ነው። 2 ሰዓት እንግዲህ ከተዋጋን በኋላ ነው እኔ
ወደ 7 ሰዓት አካባቢ ምናምን የቆሰልኩት 2 ሰዓት ውጊያ ካደረግን በኋላ የ2 ሰዓት ውጊያ እንግዲህ ቀላል አይደለም። እንግዲህ ከቆሰልኩ በኋላ ከመቁሰሌ በፊት እንግዲህ በውጊያ ሂደት ላይ በማሰልጠኛ አየር ወለድ ትምህርትም ስንሰለጥን፣ ኮማንዶ ትምህርትም ስንሰለጥን፣ እንደዚሁ በሰሜን ኮሪያ ታይኳንዶ ትምህርትና ካራቴ ትምህርት የተለያዩ የስልጠና አይነቶችን የከተማ ውጊያ ስንሰለጥን ኢላማ ሳታስተካክል ጥይት መተኮስ ወንጀል እንደሆነ በደንብ ነው የተማርነው። ምንም አይነት ጥይት ማባከን የለብህም። በጣም ይገርማቸዋል። 300 ጥይትና 4 ቦምብ ነበረኝ። ከዚህ ውስጥ በ2 ሰዓት ውጊያ 17 ጥይት በጠላት ላይ ማረፉን በእርግጠኛነት አውቃለሁ። የተጠቀምኩት ጥይት ከ300 ውስጥ 20 ጥይት ብቻ ነው። 20 ጥይት ብቻ ነው። ከቆሰልኩ በኋላ እንግዲህ ወደ አስመራ ቦርቦሬላ ሆስፒታል የሚባል ነው የገባሁት። በ12 5 ቦታ ነው የቆሰልኩ። ትንሽ ቁስሉ ከባባድ ነው። ደረቴ ላይ እና ታፋዎቼ ላይ፣ ጭንቅላቴ ላይ፣ ደረቴ ላይ ያለውና ታፋዬ ላይ ያለው ትንሽ ከበድ የሚል ቁስል ነበር። አዲስ አበባ ጦር ኃይሎች ሪፈር ተባልኩኝ። ጦር ኃይሎች ሪፈር ተብለን በመኪና ወጥተን ወደ አስመራ አየር ማረፊያ እየሄድን ባለንበት ሰዓት እንድንመለስ ተደረገ። በ13 በቀን 13 ግንቦት 13 ምንድን ነው ምናምን ሲባል አየር ማረፍ አይችልም አሉ። እኛ የምናውቀው ነገር የለም። ወደ ሆስፒታል ነው የተመለስነው። ሁሉም እያጉረመረመ ሪፈር የተባልነው ወደ ሆስፒታል ገባን። ግሉኮስ ተደርጎልን ሕክምና ቀጠልን በአዲስ መልክ። በ13 አዲስ አበባ ጥሩ አልነበረም። እኛ ግን አናውቅ። ስልክ ምናምን እንደዚህ የለም ጎበዝ። በሬዲዮ መገናኛ ነው እነሱ የሚገናኙት። ተጉረመረመ። ሁሉም ያወቀው ነገር የለም። በጭራሽ አላሰብም። ምክንያቱም ሁለተኛ አብዮታዊ ሰራዊት ቁጥር ስፍር የለውም ሰራዊቱ። ሻዕቢያ በወቅቱ በርካታ ጊዜያቶች የውጊያ ሙከራዎችን አድርጎ ሳይሳካለት ቀርቷል። ወደ 33 ሚሊዮን ብር የሁለተኛ አብዮታዊ ሰራዊት ዋና አዛዥ ጀነራል ሁሴን አህመድ ጉቦ ሰጥተውት አስመራን እናስይዛለን ብለው ከፕሬዝዳንት መንግስቱ ኃይለማርያም ጋር ሁሉ ተነጋግሮ እንዳከሸፈና ጀነራል ሁሴን አህመድ የመንግስቱ ኃይለማርያም ቀኝ እጅ እንደሆነና እንደሚተማመኑ ከሁሉም ጀነራሎች የምታስታውሱት ከሆነ ግንቦት 8 መፈንቅለ መንግስትም አስመራ ላይ እንዲከሽፍ ካደረጉት ጀነራሎች አንዱ ሁሴን አህመድ ነው። በጣም ታማኝና የመንግስቱ ኃይለማርያም ቀኝ እጅ ነበር ሁሴን አህመድ። እንግዲህ በጭራሽ አላሰብንም እኛ እንዲህ አይነት ነገር ይፈጠራል ብለን። በ14 የከባድ መሳሪያ ድምፅ ሆስፒታል ውስጥ ሆነን መስማት ጀመር። አንዱ ከኔ ጎን እግሩን የቆሰለው በቀኔ ቀኝ በኩል ተኝቷል። አንደኛውም አላውቀውም፣ ወታደር ነው። እንግዲህ በክፍል አይደለም። ቁስለኛን እንደ ቁስለኛ ነው በተገኘው አልጋ ነው የምትተኛው እንጂ ይሄ አንተ ክፍል ነው፣ አንድ ላይ ነው የቆሰላችሁ፣ አንድ ላይ ነው የመጣችሁ የሚባል ነገር የለም። አንደኛው በግራ በኩል ያለው ይጮዋል፣ እግሬ ካልተቆረጠ እያለ ጉልበቱ ላይ ነው የተመታው። በመትረየስ ይመስለኛል ጉልበቱ ላይ እግሬ ኦፕራሲን ካልተደረግኩ ካልተቆረጥኩ እያለ ይጮዋል። በጣም ይገርማቸዋል። ይሄ የሚጮኸው ሰው የኔ የእናቴ እህት ልጅ ነው፣ ያክስቴ ልጅ ነው። አላውቀው። እኔ ከዘመትኩ በኋላ የመጣ ነው። ገና ልጅ ነው። አላውቀው። በ14 እንግዲህ በጣም ይገርማቸዋል። ቶክስ፣ ከባድ መሳሪያ ቶክስ እየሰማን ምንድን ነው ምናምን ማንም የሚነግረን የለም። ሐኪሞች ግን አሉ። አሁን በ15 ጠዋት የመትረየስ ድምፅ ሰማን። ትልቁ ዳቦ ሊጥ የሆነው እዚህ ላይ የመትረየስ ድምፅ ስንሰማ ተሸኳሸኩን ሁላችን። ከላስ ነገሩ ተበላሽቷል ማለት ነው ተባባል። እንዴት የመትረየስ ድምፅ አትሰሙም እንዴ? የመትረየስ ድምፅ እንዴት አስመራ ከተማ ውስጥ እንሰማለን? ውጊያ ያለው 40 ኪሎ ሜትር 40 ኪሎ ሜትር የቢኤም 121 ቢኤም ቶክስ ካልሆነ በስተቀር ከተማውን ራሱ መምታት አይችሉም። ግራርፍ የሚባል መሳሪያ የነበረው ሻዕቢያ በዛን ሰዓት ቢኤም እንኳን በቅጡ አልታጠቀም። ይገርማቸዋል። ምናምን ሲባል የመትረየስ ድምፅ ሰማን። በቃ ነገር እየተበላሸ መሆኑን አወቅን። በ15 ጠዋት በ15 ማታ የሁለተኛ አብዮታዊ ሰራዊት ጀነራል ሁሴን አህመድ በሄሊኮፕተር መጡ። አረፉ ግቢ። ያለምንም መረበሽ ሕክምናችሁን ተከታተሉ።
ለዓለም መንግስታቶች ያሳውቀናል። ቁስለኞች ሆስፒታል ውስጥ ምንም ነገር እንዳይደርስባቸው በረሩ ወደ የመን ከላስ። በ16 ጠዋት ሻቢያ አስመራ ከተማን ተቆጣጠረ። ወደ ሆስፒታል ይመጡ ከላስ የያዝነውን ተቀበሉ። ምን አሉ? በየተኛንበት እንግዲህ በጣም ይገርማቸዋል። በ15 ማታ ጀነራል ሁሴን አህመድ እቺን ነገር ተናግሮ ሄሊኮፕተራቸውን አስነስቶ ከሄዱ በኋላ ሐኪሞች ውልቅ ብሎ ነው የወጡ ልብሳቸውን ቀይረው። ደም ፈሶ አልጋ ላይ የሞተ ወታደር ቁጥር በ16 አስመራ ከተማ ገቡ። በ18 ሐኪሞቹ ተመልሶ ወደ ሆስፒታል እስከሚመጡ ድረስ ሆስፒታሉ ሽታ በሽታ ነው። አልጋ ላይ የሞተ ቁጥር ስፍር የለውም። በገልባጭ መኪና ነበር ሲያወጡ የነበሩ ሬሳ። ከሕክምና ማነስ፣ ከሕክምና ማጣት፣ ግሉኮስ፣ ከባድ ቁስል የቆሰሉ አሉ፣ ደረታቸውን የተመቱ አሉ፣ ሆዳቸውን አንጀታቸው የተመታ አለ። ብዙ የቁስለኛ አይነት ሕክምና ሳይደረግላቸው ሐኪሞቹ ለቆ በመውጣታቸው በርካታ ወታደሮች የህይወት መስዋዕትነትን ከፍሏል በሆስፒታል ውስጥ። ይሄንን ነው የማውቀው። ከአንድ ወር ሕክምና በኋላ በመረቡ ወንዝ በኩል እስከ መረቡ ወንዝ ድረስ ነው የሸኘን ሻቢያ። በመረቡ ወንዝ እስከ በባስ በአውቶቡስ ባስ ሸኙን። አንድ ወር እዛ ከቆየው በኋላ ስንመጣ የሀገር ሽማግሌዎች ሀገሩ ተረጋግቷል፣ ናዝሬት አካባቢ ነው የመጀመሪያ ደረጃ እርዳታ ምናምን አድርጎልን ወደ ቤተሰቦቻችን የሄድ ነው። ይሄንን ይመስላል ግንቦት ህይወት ታሪክ። ዛሬ እንግዲህ 12 ነው። በዛሬ ዕለት ነው የቆሰልኩት። እንግዲህ ከዛ ሁሉ አልፈን ለዛሬ በቅተናል። ፈጣሪ የተመሰገነ ይሁን። ይሄ ቀላል ህይወት ታሪክ አይደለም። መጽሐፍ ብንጽፎ የሚጻፍ ጉዳይ ነው። ነገሩን በማስታወሻ ስላላስኩት ነው እንጂ በቃሌ ስለማውቀው፣ ግን በጥናት አስቤበት ማስታወሻ ቢይዝ ብዙ ታሪኮች የነበሩ በወቅቱ ሆስፒታል ውስጥ የነበረ ከሆስፒታል በኋላ የነበሩ ጊዜ ይበቃል። አጠራ አድርጌ አንኳሩን እና ዋናውን ብቻ ነው የነገርኳችሁ። ከዚህ በፊትም ነግሬያቸዋለሁ። ዘረፋዎች አሉ። ገንዘብ ተቀብሎናል፣ ሰዓት ተቀብሎናል፣ ቀለበት ተቀብሎናል። የቀለበት እንኳን አውጥተን ለመደበቅ ሞክረን ነበር። ፍራሽ ውስጥ ቀለበቱ እጃችን ላይ ሲቀመጥ ምልክት ይሰራል። ያንን በማየት አለ የለም ብዙ አይነት ውጣ ውረዶች አሉ ጎበስ። ይህንን ፈተናን ያሳለፍነው። ክብራትና ክብራን አድማጭ ተመልካቾቻችን ዛሬ ግንቦት 12 እንግዲህ 1917 ነው። ግንቦት 12 1983 ዓመተ ምህረት ገጠመኝን ነው ያጫወትኳችሁ። ስለተከታተላችሁን በጣም አመሰግናችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም ምሽት።